የተለያየ የኤክሴል ስራዎችን እንደዚህ የምትሰሩ ሰዎች እንግዲህ ዛሬ የሚጠቅማችሁ ፍሪ የሆነ ዌብሳይት ነው ይዤላችሁ የመጣሁት። ዌብሳይቱን እንግዲህ እንደምትመለከቱት ይሄንን ይመስላል። በመጀመሪያ የምትፈልጉትን የራሳችሁን የኤክሴል ዳታችሁን እንደዚህ አድ ታደርጋላችሁ። ከዛ መቀጠል ደግሞ በእንደዚህ በተለያዩ ግራፍ ቪዥዋላይዝ አድርጎ እንደዚህ ያመጣላችኋል ማለት ነው። የፈለጋችሁትን አይነት ግራፍ እንግዲህ ክሊክ ታደርጉታላችሁ። እኔ ጀስት ይሄኛውን ክሊክ አደርገዋለሁ። እንደምትመለከቱት እንግዲህ በእንደዚህ አይነት መልክ በጣም በሚያምር መልኩ እንደዚህ የኤክሴል ዳታዬን አምጥቶልኛል ማለት ነው። ቼክ ለማድረግም እዚህ ጋር ፕሪቪው ዳታ የሚለውን በመግባት ያው አፕሎድ ያደረኩት የነበረው ዳታ እንደምትመለከቱት ይሄንን ይመስላል። ዘን ክሎዝ እንለውና ከለሩን መቀየር የምትፈልጉ ከሆነ እንዲሁም የግራፉን ታይፕ መቀየር የምትፈልጉ ከሆነ እዚህ ላይ በባር ማድረግ ትችላላችሁ፣ ላይን ማድረግ ትችላላችሁ፣ እንደዚህ መቀየር ትችላላችሁ። ከዛ ውጪ ደግሞ የዳታ ሌብል ወይም ደግሞ ቁጥሮቹ እንዲያሳይ የምትፈልጉ ከሆነ እችኛዋን ኦን ስታደርጓት እዚህ ጋር የዳታ ሌብሉን 1.8 እያለ እዚህ ጋር ቁጥሮችን የተለያየ አምጥቶልኛል ማለት ነው። በማጠፋበትም ጊዜ እንደዚሁ ይጠፋል። እንዲሁም ስሙዝ ላይን የሚለው እዚህ ላይ የሚሄደውን ላይን እንደዚህ ኦን ኦፍ እያረጋችሁ እዚህ ላይ እንደምታዩት ኦን ኦፍ እያረጋችሁ ማስተካከል ትችላላችሁ። ከዛ መቀጠል ደግሞ ከለሩን ነው። ከለሩንም እንደዛው ሞኖክሮም የሚለውን እዚህ ጋር አንድ ከለር ብቻ ነው እዚህ ጋር መቀየር ትችላላችሁ። ከለርፉል የሚለውንም እንደዛው እንዲሁም ኒው ላይት ወይም ደግሞ ግራፉ እንዲሚያበራ ነገር የምትፈልጉ ከሆነ እንዲሁ ክሊክ በማድረግ እንግዲህ መቀየር ትችላላችሁ ማለት ነው። ያው ፋይናሊ የወደዳችሁትን ፋይናል አውትፑት ስታገኙ እዚህ ላይ ሼር በማለት ዳውንሎድ አድርጋችሁ ኢሜጁን እንግዲህ የተለያየ ነገራችሁ ላይ አድ በማድረግ መጠቀም ትችላላችሁ። የዌብሳይቱ ስም እንግዲህ ቪዥዋላይዝ ግራፊ ዶት አፕ ይባላል። ሊንኩን ካላገኛችሁ ደግሞ የቴሌግራም ቻናል ላይ ስላለ እሱን ክሊክ በማድረግ እንግዲህ አሁን ባሳያችሁ ፕሮሰስ መጠቀም ትችላላችሁ። እንደዚህ አይነት የተለያዩ የዲዛይን ቲፖች የምትፈልጉ ከሆነ ደግሞ ይህን ፔጅ በዛው ፎሎ ማድረጋችሁ እንዳትረሱ።